እነዚህ 10 ነጥቦችን ሳታውቁ ቤት እንዳትገዙ። አዎ እንዳትገዙ። ሪል ስቴት ላይ ኢንቨስት የምታደርጉ ደንበኞቻችን ወይም ደግሞ ኢንቨስተሮች ወደ ሪል ስቴት ለመግዛት ወይ አፓርትመንት ለመግዛት ከመሄዳችሁ በፊት ማወቅ ያለባችሁ 10 ዋና ዋና ነጥቦች አሉ። የመጀመሪያውና ዋነኛው ሎኬሽን ሲሆን ሎኬሽን ስንል ምንድን ነው? ብዙ ጊዜ ፕሮክሲሚቲ የምንለው ኮንሰፕት አለ፣ ናይበርሁድ የምንለው አለ። ፕሮክሲሚቲ የምንለው ለፐብሊክ ተቋማት፣ ለሆስፒታል፣ ለመንግስት ተቋማት፣ ለግል ተቋማት ደግሞ የተለያዩ ዩኒቨርሲቲዎች፣ ኮሌጆች ለዛ ያለው ዲስታንስ ፕሮክሲሚቲ እንለዋለን። ሌላኛው ናይበርሁድ ነው። ናይበርሁድ የምንለው ምንድን ነው? አራውንዱ ላይ ያለው ኮሚኒቲ ምን ይመስላል ነው። እዛ አካባቢ የሚኖረው ኮሚኒቲው ሰላማዊ የሆነ ኮሚኒቲ ነው፣ ሴኪሪቲ ደህንነቱ የተጠበቀ ነው፣ ሚክስድ የሆነ መንደር ነው ወይ ኮመርሻል የሆነ መንደር ነው ወይስ ሬዚደንሻል የሆነ መንደር ነው? ምን አይነት ሎኬሽን ላይ ነው አፓርትመንት የሚገኘው የሚለውን አውቀን መሄድ መቻል አለብን። ሁለተኛው አግሪመንት ነው። አግሪመንት ነው የሽያጭ አግሪመንት ውል የምንለዋለን። እሱን ማንበብ በጣም ኢኒቪቴብል የሆነ ነገር ነው። እሱ ውስጥ በዋነኝነት መመልከት ያለባችሁ ነገሮች ቢኖሩ የመጀመሪያውና ዋነኛው ፊክስድ ፕራይስ እና ፕራይስ ስካሌሽን የምንለው ኦፕሽን አለ። ፊክስድ የምንለው አሁን አግሪመንቱን ስትፈርሙ ወይም ዛሬ ላይ አግሪመንቱ ስትፈርሙ የፈረማችሁት ብር ኤክስቼንጅ ሬቱ ወይም ደግሞ መጠኑ ፊክስድ በሆነ ፕራይስ ነው። ፕራይስ ስካሌሽን የምንለው ግን ዶላር ሲጨምር ወይ ፎሬን ኤክስቼንጅ ሲጨምር ወይ ፍሎት ሲያደርግ ፕራይሱ ቀጣይ ዙር ክፍያዎች ላይ ሁለተኛ፣ ሶስተኛ እንዲሁም ሌሎች ዙር ክፍያዎች ላይ ይሻሻላል ማለት ነው። እነዚህ ነገሮችን በደንብ ጠንቅቃችሁ በማንበብ ኢንቨስት አድርጉ። ሶስተኛ ፕሮጀክት ዲቨሎፕመንት ቴክኖሎጂ የምንላቸዋለን። ፍላት ስላብ ቴክኖሎጂ፣ የተለያዩ ቴክኖሎጂዎች አንዳንዶቹ ፊክስድ የሆነ ወል ማይፈርስ ሞዲፋይ የማይደረግ ፊኒሽድ በሆኑ ማቴሪያሎች የሚጠቀሙ ዲቨሎፐሮች አሉ። እነዚህን በጥንቃቄ ኮንሲደር አድርገን ኢንቨስት ማድረግ አለብን። ሌላኛውና አራተኛው ኮመን ስፔስ ወይም አሚኒቲ የምንላቸው ነገሮች አሉ። አሚኒቲ የምንላቸው ግቢ ውስጥ የሚገኙ ኢንፍራስትራክቸሮች ሊሆኑ ይችላሉ። የስፖርት ማዘውተሪያ ስፍራ ሊሆን ይችላል። ስዊሚንግ ፑል፣ የተለያዩ ነገሮች ሊሆኑ ይችላሉ። ሊፍትን ጨምሮ የተለያዩ አሚኒቲ የምንላቸው ብዙ ናቸው። እነዚህ ነገሮች መኖራቸውንና አለመኖራቸውን ኮንሲደር ማድረግ እንችላለን። ዋይ ቢኮዝ ትርፍ ሜክ ልናደርግበት ነው ኢንቨስት የምናደርገው። ስለዚህ እነዚህን ኮንሲደር አድርገን መሆን መቻል አለበት። አምስተኛው ኮመን ኤሪያስ ዲዳክትድ ፍሮም ቶታል ኤሪያ ካለው 150 ካሬ ከሆነ ልንገዛ የተዘጋጀ ነው ባለ 3 ቤድሩም ከሱ ውስጥ ለኮመን ኤሪያ ዲዳክት ሲደረግ ያለው ኔት ኤሪያ ምን ያክል ነው የሚለውን መረዳትና ማንበብ ማየት፣ እንዲሁም ደግሞ የሪል ስቴት አድቫይዘር የምንላቸዋለን እነሱን ማማከር ያስፈልጋል። ስድስተኛው ኢንላይን ዊዝ ሙኒሲፓሊቲ አድሚኒስትሬቲቭ ፕላን ነው ወይ የከተማው የመዘጋጃ ፕላን ጋር ኢንላይን ነው ወይስ አይደለም? መሬቱ የተገኘበት መንገድ በምን አይነት መንገድ ነው? ዲቨሎፐሩ ባክግራውንድ ሂስትሪው፣ የዲቨሎፕመንት ሂስትሪው እሱ መታየት መቻል አለበት። ሰባተኛው እና ዋነኛው ሪል ስቴት ዲቨሎፐር ላይሰንስ፣ የሪል ስቴት አልሚነት ፈቃድ አለ ወይስ የለውም? ይህን ቼክ ማድረግ መቻል አለብን። እንዲሁም ደግሞ ኮንስትራክሽን ፐርሚት ላይሰንስ የምንለዋለን። ባለፈው ረቂቃዎች ላይ የጸደቀ ውስጥ አንድ አልሚ ለመሆን ማሟላት ያለባቸው መሰረታዊ የሆነ መስፈርቶች የሚሉ ዝርዝር ሀሳቦች አሉ። እሱን ከዚህ በፊት የሰራሁት ቪዲዮ ላይ መመልከት ትችላላችሁ። እሱ ምንድነው? ኮንስትራክሽን ፐርሚት የግንባታ ፈቃድ አለ ወይስ የለውም? ሌላኛው ላንድ አኩዚሽን ወይ ነው። መሬቱን ያገኘበት መንገድ በምን አይነት መንገድ ነው? የመጀመሪያው ኦክሽን ነው። ኦክሽን የምንለው በሐራጅ ጨረታ ነው ወይ መሬቱ የተገኘው። ስለዚህ በሐራጅ ጨረታ ከሆነ የተገኘው መጀመሪያውኑ ያ መሬት ኬዝ አለበት። ስለዚህ ፊውቸር የእናንተ ኦነርሺፕ ላይ ችግር ሪስክ እንዳይኖረው ኮንሲደር አድርገን መሆን መቻል አለብን። እንዲሁም ደግሞ በሊዝ ከሆነ ምንም አይነት ያን ያክል የሚያስፈራ ነገር የለውም። ዋይ ቢኮዝ አንድን መሬት ከወሰደ በኋላ ሪኒው ሳይደረግ ለ90 ዓመት ኦነርሺፕ ራይት ይኖረዋል አንድ ግለሰብ። ስለዚህ ሞሮፍ ተመራጭ ነው ማለት ነው። ሌላኛው ፐብሊክ ፕራይቬት ፓርትነርሺፕ የምንለው ገቨርንመንት አንድን ከተማ ለማልማት የሚጠቀምበት መንገድ ነው። ዲቨሎፐሮች ጋር ወይ አልሚዎች ጋር በጋራ በመሆን ከተማን ሪዲቨሎፕ የሚያደርግበት መንገድ ሲሆን 30/70 ኦፕሽን እንዲሁም 60/40 የምንለው ኦፕሽኖች አሉ ማለት ነው። ያ ማለት ምንድን ነው? 5000 እና ከዛ በላይ ቤት ባንዴ ወይ አፓርት መገንባት ለሚችሉ ዲቨሎፐሮች መንግስት 30 ለራሴ 70%ን ደግሞ ለራሴ ዲቨሎፕ አድርገ ስጠኝ ወይ ዲቨሎፕ አድርገው ብሎ ይዋዋላል። ሜሞራንደም ኦፍ አንደርስታንዲንግ ያደርጋሉ ማለት ነው። በእነዚህ 3 አማራጮች አንድ ሪል ስቴት አልሚ መሬቱን ሊያገኝ ይችላል ማለት ነው። ስምንተኛው ፔመንት ሜትድ ቤዝድ ኦን ዋት ነው። ከምን አንጻር ነው ፔመንት ሜትዱ? ቤዝድ ኦን ታይም ነው? ቤዝድ ኦን ፕሮግረስ ነው? ቤዝድ ኦን ታይም የምንለው ምንድን ነው? መጀመሪያውን ክፍያ ከከፈልን በኋላ ከ3 ወር በኋላ ከ6 ወር በኋላ ከምናምን በኋላ ሁለተኛ ሶስተኛ ዙር ክፍያዎችን
የምናስከፍልበት መንገድ አለ። ከዚህ በተጨማሪ ቤዝድ ኦን ኮንስትራክሽን የምንለው ደግሞ በግንባታ ሂደት የሚደረጉ የክፍያ አይነቶች ናቸው። ሰው ከሁለቱ የቱ ይሻላል የሚለውን ሪል ስቴት አማካሪዎችን ማማከር መልካም ነው፣ ይህን ውሳኔ ከመወሰኑ በፊት። ሌላኛው ዲሊቨሪ ታይም ነው። ዲሊቨሪ ታይም የምንለው ግንባታው ተገንብቶ ለገዢው የሚረከብበት ሰዓት መቼ ነው ነው። ያንን በትክክል ህግ ላይ አግሪመንት ላይ መመልከት አስፈላጊ። አስረኛው ዲስካውንት ሞዴሊቲ። እንግዲህ 10% ለከፈለ ምን ያክል ዲስካውንት አለ፣ 50% ለከፈለ ምን ያክል ዲስካውንት አለ። አንድን ገንዘብ በታይም ቫሊ ኦፍ መኒ ላይ ብዙ ብንከፍል ተመራጭ የሚሆንበት አጋጣሚ አለ። ሰው ዲስካውንት አማራጮችን የምትጠቀሙባቸውን አማራጮችን ኮንሲደር ማድረግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ አፓርትመንት ሃንድኦቨር ነው። አፓርትመንቱ የሚረከበው በሰሚ ፊኒሽን ነው፣ በፉል ፊኒሽን ነው ወይስ በየትኛው አማራጭ ነው የሚለውን በግልጽ አግሪመንቱ ላይ መመልከት በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ባንክ ኦፕሽን የምንለው አለ። ስለዚህ ባንክ ኦፕሽን መኖሩ ሌጋል ግራውንዱ ሪሊ የተጻፈ ነገር አለ ወይስ የለም። ዝም ብሎ እንዲሁ ፕሮሚሲንግ የሆነ ባንክ ኦፕሽኖች አሉ የሚባሉት ነገሮች አሉ። እነዛን በጥንቃቄ ማየት በጣም አስፈላጊ ነው ማለት ነው። ባንክ ኦፕሽን ካለ ሌጋል ግራውንዱ አግሪመንቱ ሜሞራንደም ኦፍ አንደርስታንዲንግ ያደረጉት አለ። ኤቪደንሱ ምንድን ነው? ህግ የሚፈልገው ኤቪደንስ ስለሆነ ያንን ኤቪደንስ ይዘን ኢንቨስት ማድረግ መቻል አለብን። አንድ ስለ ሪል ስቴት እና ስለ አሴት እና ሊያቢሊቲ የተጻፈ መጽሐፍ ነበር በጣም ወደው የሮበርት ኪዮሳኪ አንድ አባባል አለ። ፕሮፊት ኢዝ ሜድ ዌን ዩ ባይ ፕሮፐርቲ ኖት ዌን ዩ ሴል ፕሮፐርቲ ይላል። ምንድነው እዚህ ጋር መረዳት የምንችለው? ፕሮፐርቲ ስንገዛ ነው የምናተርፈው፣ ስንሸጥ አይደለም። ስለዚህ ተጠንቅቀን ከገዛን ሪተርን ኦፍ ኢንቨስትመንታችን አሪፍ ይሆናል ማለት ነው። ይህን ኮንሲደር አድርጋችሁ አንድን አፓርትመንት ለመግዛት ስትወጡ እነዚህን ክራይቴሪያዎች መስፈርቶች ይዛችሁ መውጣት መቻል አለባችሁ ብዬ ሪኮሜንድ አድርጋለሁ። ለበለጠ መረጃ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን ቤተሰብ መሆናችሁ እንዳረሱ። አመሰግናለሁ።